አቡቹ ምን ሆነሃል? ለቦጭህን ጥለሃልሳ አለችኝ እናቴ። ዝም። አንተን እኮ ነው። ዝም። ያዘ እንዴ ትለኛለች። አዎ እላታለሁ ራሴን ከፍና ዝቅ እያደረኩ። ተራመድበት ይለቅሃል ትለኝና ወደ ስራዋ። በቃ ይሄ ሁሉ ጥያቄ ለዚህ ነው። ከዚያ ደግሞ አባቴ ምን ሆነሃል አንተ? ምንም። እና ምንድነው ፊትህን የሐምሌ ሰማይ ያስመሰልከው? ዝም። ያዘ እንዴ? ትንሽ እለዋለሁ። አይዞ ተራመድበት ይለቅሃል ይልና ቢላዋን እያፏጨ ወደሚያርደው በግ ይሄዳል። እህቴ ትመጣለች። አቡቹ ያዘህ እንዴ ትላለች። አዲስ ዓመት ድንጋዩ ያገጠጠው ተራራ በአደይ አበባ ሲያሱ የቀዘቀዘውን ምድር በመስከረም ጣፋጭ ፀሐይ ሲሞቅ ተፈጥሮን በአስገራሚ ጥበቡ ሲቀያየር ለምንድን ነው እኔ ሁልጊዜም ተመሳሳይ ችግር ይዞልኝ የሚመጣው? ነፍስ ካወቅኩ ጊዜ ጀምሮ በየዓመቱ የአዲስ ዓመት ችግሬ የታወቀ ነው። ሁልጊዜ ተመሳሳይ ምሬት እማረራለሁ። ሁልጊዜ ተመሳሳይ ተስፋ ይሰጠኛል። ለእናቴና ለአባቴ ጉዳዩን በምሬት አሳውቃለሁ። አሁን አንዴ ሆኗል፣ ለሚቀጥለው ይስተካከላል ይሉና ለሚቀጥለውም ግን ያው ነው። እንዲህ ያስቸገረ ጉዳይ ለበዓሉ ተብሎ የሚገዛልኝ አዲስ ጫማ መጥበቡ ነበር። ደግሞ እኮ አንዴ ሁለቴ አልነበረም። ሁልጊዜ ጫማ ቤት ስለካው ልኬ የነበረው እቤትም ስሞክረው ምንም እንከን ያልነበረው ጫማ የበዓሉ ዕለት ተጫምቼው ትንሽ ወዲያ ወዲህ ስል አውራ ጣቴን ቀፍድዶ መያዝ፣ ከተረከዜም በላይ መፈግፈግና መላጥ ጀምረኛል። የተላጠው እግሬና አዲሱ ጫማ ሲነካካ በተራመድኩ ቁጥር እሳት ባህር ውስጥ እግሬን ነክሬ ያወጣሁ ይመስላል። ቃጠሎ አይጣል ነው። ስንት ቦታ እንቁጣጣሽ እያልኩ ከጓደኞቼ ጋር እዞራለሁ ያልኩትን ልጅ አስሮ ቁጭ ያደርገኛል። ታዲያ ችግሩ ከስር መሰረቱ አይቶና መርምሮ እንደማቃለል አባቴም ሆነ እናቴ እንዲሁም እህትና ወንድሞቼ የማይሆን ምክንያት ይደረድራሉ። እኔ የምለው ስትለካው እኮ ልክ አልነበር እንዴ? አሁን ምን ሆነና ጠበበ? ስትመርጥ አይታ አትመርጥም ይላል አባባ። የግራ እግሩ ከቀኙ ይተልቃል። አንድ አይነት ቁጥር ያለው ጫማዎች አይበቁትም ይላል ወንድሜ። ተመልከቱ ችግሩን ተፈጥሯዊ ሊያደርገው ሲንደረደር። እናቴ ፈገግ ትልና እስቲ ተውት፣ ምርጫ ላይ የማይሳሳት ማን አለ? ሁሉስ በኋላ ቀንበር ሲጠበው መራመጃ ሲያጣ አይደል የሚያኮርፈው? ጫማ ቤትማ ተደርድሮ ሲያዩት ሁሉም ጫማ ጥሩ እኮ ነው የሚመስለው። መራመድ ሲጀምር ነው ጣጣው ትላለች። ቅሬታን እንደ ተቃውሞ የማየት አባዜ የተጠናወተው አባቴ በቃ ጠበበኝ ካልክ ጉዳይህ እንዳይለኝ ስለምሰጋ ጫማ ቤትም እያለሁ መጥበቡን ባውቅም አልናገርም። እቤትም መጥቼ ስለካው ስለምጓጓ ጥበቱ አይታየኝም። ስመርጠውና ሲገዛ ደስ ያለኝ ጫማ ቆይቶ አላራምድ ይለኛል። ሻጮቹ ይችን ቀን ቀድሞ ያወቁ ይመስል ጫማ ቤቱ ግድግዳ ላይ በቀይ ቀለም የተሸጠ ዕቃ አይመለስም የሚል ጽሑፍ ተለጥፏል። የቸገረ ነገር። እንዲህ ጫማ የጠቦኝ አኩርፌ ቁጭ ባልኩበት ሬዲዮ፣ ቴሌቪዥኑ በአዲሱ ዓመት የተሻለ ምርት እናሳያለን፣ እርምጃችን ፈጣን ይሆናል፣ በዚያ ገስግሰን በዚህ ሩጠን እዚያ ጋር እንደርሳለን እያለ ይደሰኩራል። ታዲያ ፈራለሁ። አገሩ ሁሉ ሮጦ ጫማዬ የጠበበኝ እኔ ብቻ መንደሩ ውስጥ እንዳልቀር ፈራለሁ። ግን በስንት እርዳታ በአጎትና በአክስት ድጎማ በአመት አንዴ የተገዛ ጫማ ሲጠባ ያበሳጭም። አንድ ጊዜ ደግሞ አባባ ያው እያደገ ነው የሚሄደው ብሎ ሰፊ ጫማ ገዝቶልኝ መጣ። ስራመድ ውልቅ ውልቅ የሚል ግድ የለም ገበር ደልድልበትና ወፈር ባለ ካልሲ ስታደርገው ልክ ይመጣል
አለ። በምክሩ መሰረት ገበርና ወፈር ያለ ካልሲ ባደርግም ጫማው ግን ያው እንደሰፋ ነበር። እንደውም ያ ጫማ በተራመድኩ ቁጥር ወልቆ መንገድ ላይ እንዳይቀር እግሬን ከመሬት ሳላነሳ እየጎተቱ መሄድ ተለማመድኩ። ከዓመት በኋላ ጫማው አልቆ እንኳን አረማመዴ ያው እግር መጎተት ሆኖ ቀርቶ ነበር። ከዛን ጊዜ ጀምሮ ነው የሰው አረማመድ ዝንፈት ከአካላዊ ጤና ጋር ብቻ ሳይሆን ከጫማ ታሪክም ጋር ሊያያዝ እንደሚችል የተረዳሁት። ለዚሁም ደግሞ አባቴ ምን እንደ በሽተኛ እግርህን ትጎትታለህ? እንደ ልጅ ነጠቅ ነጠቅ ብላ አትራመድም ብሎ ይቆጣ ነበር። አንዴ ሲጠበኝ፣ አንዴ ሲሰፋኝ በጫማ ምክንያት አዲሱን ዓመት ሳላጣጥመው ያልፋል። ታዲያ ለበዓሉ የአባቴ ጓደኞች ቤት ይሰበሰቡና እየጠጡ ይፈላሰፋሉ። ስለ ጫማው ሳይሆን ስለ ጊዜ። እንደ ዘመን ደስ የሚል ነገር ምን አለ? ዘመነ ማንንትስ ዘመነ ምንንትስ፣ ልቀቅ አትልቀቅ፣ ጦር አይማዘዝ አይነዛነዝ፣ ስልጣኑን በሰላም አስረክቦ ለአዲሱ ዘመን የተዘጋጀውን የአደይ ዙፋን እያየ ወደ ተዘጋጀለት የታሪክ ኮረጆ መሄድ፣ እስከምትቀጥለው ዓመት ልቆይ ምናምን ላንተ ሙቼ ተፈልጬ አይልም። ዘራፍኔ ጊዜ እልፍ አላፍ ሰከንድ ሚሊዮን ደቂቃ እልፍኝ ሙሉ ሰዓት እያለ አይፎክርም። በስልጣን ዘመኑ ሳያደላና ሳያዛንፍ ለሰው ለእንስሳቱ ለሳር ለቅጠሉ እኩል እድል ሰጥቶ አስጨፍሮ እንደገባ ሲወጣም አስጨፍሮ መለስ ነው። ጊዜ በሃይማኖት አያደላ፣ በዘር አያዘነብል፣ በቂም በቀል ፊቱን አያጠቆር፣ ላጨበጨቡለት ጅራት አይቆላ። ጊዜ አስተማሪ፣ ጊዜ ፈራጅ ይላሉ። እየጠጣችሁ እስቲ ቅጅለት ባዩሽ ይላል አባቴ። የለም የለም በቃኝ ራስ ላይ ወጣች እኮ ጥይት የሆነች ጠላ ይላሉ አባ እንግዳ። አይ እንደ ነገሩ ነው ይጠጡ ትላለች እናቴ። ልጆች እንቁጣጣሽ ይላሉ። በአዲስ ልብስ ተውበው ይቦርቃሉ። ማስቲካና ከረሜላ ይነጣጠቃሉ፣ ይገዛሉ። እኔ ግን አዲሱ ጠባብ ጫማ እስረኛ አድርጎኝ ከጠላው ጋር አጠገብ አቁርፌ ቁጭ ብያለሁ። ምን ነው ይሄ ልጅ እንደ ልጆቹ አይጫወትም ይላሉ አባ እንግዳ። ደግ ሰው ናቸው። ሆዴ ሞላ ብለው ዙሪያቸውን አይረሱ። በተደሰተ ሕዝብ መሃል የተከፋች ነፍስ ያያሉ። ምን እሱ አመሉ ከሰው አይገጥም። በበዓሉ ቀን በኩርፊያ ተቆንኖ ይኸው ከጧት ጀምሮ አለ አላባት። አሃ አቡቹ ናስቲ ወዲህ ልጄን ምን አደረጋችሁት? ኧረ እሱ እንኳን ለበዓል ባዘቦቱን ፋሲካ ነበር። አባ እንግዳ እጃቸውን ወደ ኮታቸው ኪስ እየሰደዱ ይጠሩኛል። ለበዓል ሳንቲም ሊሰጡኝ ነው። ወደ እሳቸው እያነከስኩ እሄዳለሁ። ምን ሆነሃል ደግሞ የምታነክስ ይሉኛል። ጫማው እግሬ ልጦብኝ እላለሁ። ኤዲያ ዝም ብሎ ነው እንጂ ይሄው ያንተስ ልጅ የኃይሉ ልጆች ሁሉ ይህንኑ አይደለም እንዴ ያደረጉት ይላል አባት። የለም የለም አቶ አለሙ ካለ ነገሩ እርምጃ ይውገረገርም። ጥሩ ጫማ በልክ ሳይገዙ ተራመዱ፣ ተደሰቱ። አመት ባል ነው ማለት ተገቢ አይደለም። ችግራችን ምን ሆነና ጠበበን ስንል መጥበቡን ሆድ ሲያውቅ ዝም ብላችሁ ተራመዱ መባሉ አይደለምን? መስፋት መጥበቡን የሚያውቀው ባለጫማው ነው። ጎረቤት ላይ ስላማረ አንተም ማርፈህ ተጫማ አይባልም ይላሉ። ጋሽ አሰፋ ታዲያ ድምጻቸውን ቀንስ አድርገው እውነትም ይቺ ጠላ ጥይት ናት ታፈላስፍ ጀመር ይላሉ። ለምን እንደሆነ እንጃ። አንድ ሰው እያወራ የአድማጩን ትኩረት የሳበ ከመሰላቸው ቀልድ አስመስለው ቀልድ ቢያጡ እንኳን ረጅም ሳል በመሳል አድማጩን መረበሽና ለሚያወራው ወሬ ትኩረት እንዳይሰጥ ማድረግ የሚወዱ ሰው ናቸው።
ብዙ ጊዜ ታዝቤያቸዋለሁ። በጋሻ ሰፋ ቀልድ ሁሉም ይስቃል። በተለይ ቤተሰቦች የሚስቁት ሳቅ ቀልዱ ከሚገባው የሳቅ ዋጋ በላይ ነው። መረር ያለውን የአባ እንግዳን ወቀሳ ማምለጫ ሰርጥ መሆኑ ነው። ሁሉም ይስቃል። እኔም ሳንቲሜን ተቀብዬ በህመም ፊቴን እንደከሰከስኩ እያነከስኩ ወደ ቦታ ይመለሳለሁ። ወደ ጋኑ ስር እዛችሁ ስር ኩርሲ ላይ ቁጭ ብዬ አረቄ ተጠቅልሎ የመጣበትን ቁራጭ አዲስ ዘመን ጋዜጣ እንዲዘረጋ በእጄ መዳፍ ዳጥ አድርጌ እያነበብኩ የቆዳና ሌጦ ኢንዱስትሪውን ለማዘመን የተወሰዱ እርምጃዎች የሚል ሀተታ። ምናልባት ይሄ የቆዳ ኢንዱስትሪ ያሉት ነገር ሰፋ ያሉ ጫማዎች ለማምረት ተስፋ ነገር ይኖረው እንደሆነ ለማወቅ ቁልቁል ሳነብ ሀገራችን በቀንድ ከብት ሀብት በአፍሪካ አንደኛ ከዓለም 10ኛ ናት ይልና ይቀጥላል። ሀተታው አያልቅም። ወደ ገጽ 16 ዞሯል ይላል። ገጽ 16 ደግሞ የለም። ምናልባት ሌላ ሰው ቤት ሌላ አረቄ ተጠቅልሎበት ሄዶ ይሆናል። ቴሌቪዥኑ ያወራል። በአዲሱ ዓመት የተሻለ እንቅስቃሴ ማድረግ ይኖርብናል። በህይወታችን ውስጥ ወደ ተሻለ እድገት የሚያንደረድር እርምጃ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ህዝብ፣ እንደ ሀገር መራመድ ይኖርብናል እያለ እኔ ደግሞ እንደ ግለሰብ፣ እንደ ማህበረሰብ ከእርምጃው በፊት ስለ ጫማ ማውራት አለብን። ጫማው አዲስ ስለሆነ ብቻ እርምጃውም አዲስ ይሆናል ማለት አይደለም እላለሁ። አለበለዚያ ግን እዚያ ቴሌቪዥን ውስጥ ጥይት የሆነ ጠላ አለ ማለት ነው። የቴሌቪዥኑን ስብከት እንደ ጋሻ ሰፋ በሳል ለማቋረጥ እላለሁ። ማንም ዞር ብሎ አያየኝም። ማውራትም ወሬ ማደናቀፍም በልካቸው የተሰጣቸው ሰዎች አሉ። የሀዘኑ መክሊት ህይወት ይስፋ የሚጥበብም ከህመሙ ጋር በዝምታ መቀመጥ ነው።